ጃኒና አዶናይ ጃኒና ጆን ዳንኤል የቲክቶክ መንደር በተለዋወጠ ቁጥር የሷ ስም ግን በተለያዩ መንገዶች ለእዝናችን አዲስ አይሆንብንም። አንዳንዴ ከጆን ዳንኤል ጋር ላይቭ ገብታና የሙዚቃ ቪዲዮ ክሊፕ ሰርታ እናያታለን። ሌላ ጊዜ ደግሞ ከአዶናይ ጋር ስትዞርና ስትደንስ እናያታለን። በሌላ ጊዜ ደግሞ ራስዋ ጆን ዳንኤል ጥቃት እንደደረሰባት ትነግረናለች። በሌላ ጊዜ ደግሞ ችግሩን በውይይት እንደፈቱት ትነግረናለች። ከሳምንቱ የደረሰባት ነገር ግን በጣም አሳዛኝ ነው። ጃኒ ከ2 ሚሊዮን በላይ ፎሎወር የነበረውን የቲክቶክ አካውንታ ሪፖርት ተደርጎ ተዘጋባት። በኋላ ሌላ አካውንት ብትከፍትም እሱም ለአንድ ወር እንኳን ሳትጠቀምበት ሪፖርት ተደርጎ ተዘጋባት። ነገር ግን ተስፋ ማቁረጥ የማታውቀው ጃኒ ሌላ አካውንት ለሶስተኛ ጊዜ እንድትከፍት ምክንያት ሆናት። ነገር ግን ከዚህ በስተጀርባ ያለው ማን ነው? ለምንስ ይህንን ማድረግ አስፈለገው? አዶናይ ማስጠንቀቂያ የሰጠው ለነዚሁ ነው። ሰላም ጋይስ፣ እንግዲህ አሁን የመጣሁት ስለ ጃኒ ላወራ ነው። አንዲት ሴት በብዙ አቅጣጫ እየተጠቃች ነው ያለችው። ተውት የሰማችሁት ወሬ ተውት ሁሉም ነገርና አንድ ሰው እየወደቀ ነው። አንዲት ሴት እየወደቀችና እየተዳከመች ነው ያለችው። እንግዲህ ጃኒ እንደምታውቁት 2.6 ሚሊዮን የደረሰ አካውንት ነበራት። እሱ አካውንት ባንድ ሆኗል ያለምንም ጥፋት። እኛ የምንሰራው ሙዚቃ ያለበት ቪዲዮዎች ትሰራለች። ላይቭ እንደምንገባው እሷም ላይቭ ትገባለች። ሁላችሁም የምትሰሩ ቪዲዮ ሰርታ ባን ሆናለች። እናንተ ባን አልሆናችሁም፣ እኔም ባን አልሆንኩም። እኔ ቀርቤ ነበር ኦፍ ኮርስ። እሱን አካውንቷ ስታጣው ኦፍ ኮርስ እንደ አንዲት ከዜሮ ተነስታ ለአመታት ሰርታ እዚህ የደረሰች ሴት ውስጧ መሰበሩ አይቀርም። ኢቭን ዶ እየሳቀች ዘፈን እየሰማች እየደነሰች ብትመጣም ግን ደግሞ እናንተ የማታዩት በጣም ብዙ ፈተናና በጣም ብዙ ተስፋ ቆራጠኝነት አለ። ለምን በብርታት በጥንካሬ ነው ከዜሮ ተነስታ ወደዚህ ደረጃ የደረሰችው ማለት ነው። ብዙዎቻችሁ የጃኒ ላይፍ ህይወት ታውቁታላችሁ ከየት እንደተነሳች። ግን ችግሩ ብዙዎቻችሁ የሷ ለውጥ እናንተን ማነቃቃት ሳይሆን የቅናት መንፈሳችሁ የሚቀሰቅስ ነው። የነበረችበት ደረጃ ተጠንቅማችሁ አሁን ያለችበት ደረጃ የምትወቅሱ ሰዎች አላችሁ። በጣም የሷ ውድቀት የሚያስደስታችሁና ሰላም እንዲሰማችሁ የሚያደርጋችሁ ብዙ ሰዎች አላችሁ። በጣም ነው የሚገርመኝ እንደዚህ አይነት ሰዎችም ስላላችሁ። ኮሜንቴ ላይ እየመጣችሁ የሷ የድሮ ፎቶ እያመጣችሁ የምትለጥፉ ሰዎች አላችሁ። የድሮ ታሪኳን እያመጣችሁ የምትጽፉ ሰዎች አላችሁ። ልክ እናንተ ንጹህ እና ብፁዕ እንደሆናችሁ ማለት ነው። ይህ ደግሞ በጣም ነው የሚያስጠላው። እኔ ከምጠላው አንድ ነገር ይህ ነው። በቃ ሌላ ሰውን የሚያወድቅና የሚያንቋሽሽ ሰው አይደላችሁም እናንተ። ልንገራችሁ፣ ሲሪየስሊ ከልብ ያውኝ ልንገራችሁ። ጃኒ ከትንሽ ጀምራ ትልቅ መድረስ ችላለች። ህይወቷ ላይም ብዙ ነገሮችን ለማሳካት ችላለች። ነገር ግን የሷን ስኬትና ትልቅ ደረጃ መድረስ የማያስደስታቸው ሰዎች በተደራጀ መልኩ የሷን ድኳ እግር በእግር እየተከተሉ ያወድቋት እየመኮር ነው። ግን ለምን? ጃኒ የሰው ፍቅር ያላትና የቲክቶክ ላይቭ ላይም ብዙ ሰዎች የሚወዷት ቢሆንም በተቃራኒው ደግሞ ብዙዎች የሷን ውድቀት ይመኛሉ። ሰው ምን አይነት የሰው ፍቅር ነው? እግዚአብሔርን እንዴት ነው ሰው የሚወደኝ? ተመስገን፣ ሁሌም ተመስገን፣ ዛሬም ተመስገን፣ ነገም ተመስገን፣ ከነገ ወዲያም ተመስገን፣ ሁሌም ተመስገን። እግዚአብሔር ይመስገን። ጃኒ ገና ወደ ቲክቶክ ከመምጣቷ በፊት የትወናና የዳንስ ስራዎችን ሞክራለች። በዛ ጊዜም በሰራቻቸው ስራዎች ብዙ ሜሞች ተሰርተውባታል፣ ተቀልደውባታል። ግን እሷ ጥራለች። በመቀጠልም ቲክቶክ ላይ በማቀፍ ኮንተንት በመስራት ፌመስ መሆን ችላለች። በመቀጠልም ላይቭ ላይ በመግባት ገንዘብ መስራትና ህይወቷን መቀየር ችላለች። በዚህ ሁሉ የህይወት ጉዞዋ ግን ብዙ መስዋዕትነቶችን ከፍላለች፣ ታግላለች። እናም ወደ ስኬት መድረስ ችላለች። ብዙዎች ቢጠሏትም ግን ደግሞ ብዙዎች ይወዷታል። ስለዚህም ፈጣሪዋን ታመሰግናለች። ተመስገን፣ ሁሌም ተመስገን፣ ዛሬም ተመስገን፣ ነገም ተመስገን፣ ከነገ ወዲያም ተመስገን፣ ሁሌም ተመስገን። እግዚአብሔር ይመስገን። እናንተ ስለ ጃኒ ምን ታስባላችሁ? ሀሳብና አስተያየቶችን ኮሜንት ላይ ያሳውቁኝ። ቪዲዮውን ከወደዳችሁት ላይክ እና ሰብስክራይብ ማድረግ እንዳትረሱ። በቀጣይ በሌላ አስገራሚና አስደናቂ ታሪክ እስከምንገናኝ ባይ